ጭራሽ ልስመኝ ነው እንዴ? አማን እንኳን ጓደኞቼ በዙሪያ ያሉት ቀርቶ ቤተሰቡን ለመጠየቅ ጀመረና ምን እያሉሽ? ምንሽ ነው? እንዴት ምንሽ ነው? የሆነ ቅርበታችን በጣም በዛ። ብቻ የሆነ ነገሮች እናወራለን እና ዛሬ ስደውለት የሆነ ሰዓት ስልኩ ይጠራል፣ የሆነ ሰዓት ስልኩ ዝግ ነው። በዙ ምን ይታወቃል? የሰው ልጅ እኮ ወደ ምን እንደሚያመራ አናውቅም። እሱን ለማስቀናት ቀን በቀን ስንገናኝ የሆነ ነገር ሲፈጠር ልብ ከራሱ ሌላ ለወዳጁ ያደላ አችን መስዋዕት አረገ ዮናን ከተቻለን ጥግ ጋር ቁጭ አድርገን እኔና አንቺ አብረን ሆነን ከዛም በኋላ እንፈትነዋለን ማለት ነው። ሰላም ውድ ዩቲዩባችን ቤተሰቦች፣ ያው ዛሬም ተመልሼ መጥቼላችኋለሁ። እንደሌላው እንደሌላው ቀልስ ቆይም ደግሞ ልጮት አይደለም የመጣሁት። ማለት ዛሬ ከዮና ጋር በስተክል አላወራንም። ቀኑን ሙሉ ይሆን አልተደዋወልንም። ከትናንትና ማታ ጀምሮ አላወራንም። ያው በነገራችን ላይ ካሜራ አላብራ የሚለውን ወይም ደግሞ ያሰብኩትም ነገር አለ ልክ ልሁን አልሁን የሚለውን እርግጠኛ አይደለሁም። ማለት አሁን እኔ እየመጣልኝ ያለው ዛሬ እንደነገርኳችሁ ከዮና ጋር ምንም አላወራንም እና ሌላው ቀን ቢያንስ ደውሎልኝ የት ነህ ልምጣና ምናምን እንባባላለን። እንዴት ሆንክ ምናምን ብቻ የሆነ ነገሮች እናወራለን እና ዛሬ ስደውልለት የሆነ ሰዓት ስልኩ ይጠራል፣ የሆነ ሰዓት ስልኩ ዝግ ነው። በጣም ጨንቆኝ ነበር እና ጨንቆኝ ቢሮ ቁጭ ብዬ እያለሁ ደወለችልኝ። ከዛም በኋላ ያው ስለዮና ላወራ ፈልጋለሁ አለችኝና የሆነ ነገር ውስጤ ጨነቀኝ። ማለት እኔ እንጃ ገና ታግታ ከመምጣቷ ዮናንም የሆነ ነገር አደረጉት እንዴ የሚልም ሐሳብ እየተሰማኝ ነው። እና እስቲ ውድ ቤተሰቦቻችን እኔ እንጃ ልክ ላልሆንም ልሆንም እችላለሁ እንዳልኳችሁና አሁን ጠርታኝ ሰፈሯ ነው ያለሁት እና እስቲ እሷ ከመጣች በኋላ ደግሞ ምትለንን አብረን እንሰማለን። ያው እስቲ ጸሎት አድርጉ፣ ያው ጥሩ ወሬ ይሆናል ብለን ተስፋ እናደርጋለን። እስከዛው እስቲ አብራችሁን ቆዩ። እንግዲህ ያው ውድ ቤተሰቦቻችን ያው ከቅርበት ትታየኛለች ማለት ነው እና እንደነገርኳችሁ ያው ዛሬ ከዮና ጋር ቀኑን ሙሉ አላወራን። በጣም አስጨንቃኛለች እና እስቲ እንዲሁም መጣሽ በዚህ አጋጣሚ እንዴት ነሽ? ጋንሻ በሰላም ያስጨነቅሽኝ እኮ ከአንዳንድ አንጣድፍከው አይደለ? እኔ ደግሞ ስለ ዮና ነው ስትይ በቃ ስራም እየሰራው የነበረ ከአንዳንድ ነው የመጣሁት። ያው እንግዲህ አንዳንድ ኢንተርቪው ላደርግ ነው። አይማ በጣም ነው ደስ የሚለኝ። ግን አሁን ስለ ዮና ስትይ ዛሬ ቀኑን ሙሉ ምንም አልተደዋወልንም እና ደህና ነው ግን ማርያም አውርታችኋል? አዎ አይ ከኔ ጋርማ አላወራንም ነበር። እንደ አጋጣሚ እኔ እንጃ እኔም ስራ በዝቶብኝ ምንም ብቻ ቢሆን አጋጣሚ መደዋወላችን አይቀርም ነበር። ዛሬ ግን በቃ ምንም ቀኑን ሙሉ አላወራንም እና ስለ ዮና ነው ስትይ ግን አስጨነቀኝ። ያው አስፈላጊ ጉዳይ ነው። የሆነ ሰላም ነው ግን ዮና ሰላም ነው። ያው ምን ይሆናል እሱ እኔን ካሜራ ያበሩት በነገራችን ላይ ስለጨነቀኝ ነው። እስቲ እኔም እኮ ግራ ገባኝ ሳየው ለምን ካሜራ ብርቼ አላናገራትም ብዬ ነው። ምንድነው አንተ የምታናግረኝ ነገር አለ ማለት ነው? አይ ያው እንደዚህ በአስቸኳይ ስትጠሪ ምን ቢሆን ነው ነገሩ እያሳስቡኝ ነው። ዮና ማለት አንተ እና እሱ በጣም ቅርበት አላችሁ። ከሴት ልጅ ይልቅ ለወንድ ልጅ ሚስጥር ይነገራል ብዬ ነውና ዮና ሚስጥሮች ልታስወጣጭኝ ነው ማለት ነው። ለኔ አታወጣልኝም? እኔስ ጓደኛህ አይደለም? ምን ቢሆን ነው እንደዚህ? በነገራችን ላይ በጣም በአስቸኳይ ይፈልጋሉልሽ እንደዚህ ሲጨቀጭቅኝ የነበረው ለዚህ አይመስለኝም። አሁን እዚህ ከመጣሽ በኋላ ሀሳብ ቀይረሽ ነው እንጂ አውርታችኋል? እርግጠኛ ነሽ? አውርተናል እኮ። ለሱም ግን አልደወለለትም ነበረ ዛሬ ቀኑን ሙሉና በጣም ቢዚ ነው፣ በጣም ቢዚ ነው። እኔ ራሱ በስንት መከራ እንደማገኘው ስንቴ ደውዬ እና በቃ የሆነ ጥያቄ ነበረኝና ጥያቄ የሆነ እኔ እየደነገጥኩኝም ነው የሆነ ኖርማልም ለመሆን እየሞከርኩኝ ነው። ለምንድን ነው የምትደነግጠው? እኔ እንጃ። እስቲ ምን ልጠይቀኝ ነው ብዬ ነው። ፌደራል ሆንኩኝ አይደለ? በጣም እንጂ እና ዮና ለኔ እንትን አለ እንትን በቃ የሆነ አለ አይደለ? እኔ እና እሱ እስካሁን እህትና ወንድም ነን ብለን ነው የምናስበውና ግን ባጠገቤ ያሉ ሰዎች ምናምን ምንሽ ነው የሚል ነገር በጣም በዛ እና እኔ ጋር ማለት ነው። እና ምን ነው እንዴ አንቺ ምን ነው ብለሽ ነው እስካሁን የምታስበው? እኔማ ጓደኛዬ እንደሆነ ነው። እኔ ልወስንላችሁ እንደዛ ነው ሀሳብሽ?
አይ እንደዛ እንኳን አይደለም፣ ግን እንኳን ጓደኞቼ በዙሪያ ያሉት ቀርቶ ቤተሰቡን ለመጠየቅ ጀመረና ምን እያሉሽ? ምንሽ ነው ነው? እንዴት ምንሽ ነው? የሆነ ቅርበታችን በጣም በዛ፣ ከልክ በላይ ተቀራረብን መሰለኝ። እንደዛ እና አንቺ ምን ነው እያልሻቸው ነው? እኔማ ጓደኛዬ እንደሆነ ነው የማውቀው፣ ግን ላንተ ሜቢ የነገረ ነገር ነው ካለ። አይ ምንም ነገር አላውቅም፣ ግን አንቺ እንዴት ነው ማለት ምንድነው የምታስቢው አሁን ከሱ ጋር? እኔማ ምን አስባለሁ፣ ጥሩ ልጅ ነው፣ ማንኛውም ሴት የምትመኘው አይነት ወንድ ነው። ግን ያው የሱ ሀሳብ ምንድነው ነው? ስለኔ ችግር የለውም፣ ስለኔ ተውና። አይ መጀመሪያ እስቲ ያው ሰዎች እንደዛ ስላሉሽ አንቺ ምንድነው እያሰብሽ ያለሽ? እኔ አንቺ ሀሳብ ራሱ ሊገባኝ አልቻለም። እኔ በጣም ደጋገምክብኝ እኮ ያው እኔ እኮ ነገርኩ፣ እንደ ጓደኛ ነው እኔ ማየው፣ እንደ ጓደኛ ነው እና የሆነ የእሱን ሀሳብ ማወቅ ስለፈለኩ እንጂ በእኔ እንትን ሌላ ምንም ነገር የለም፣ አዲስ ነገር የለም። ያው እኔ አሁን የሆነ ምን አለ መሰለሽ፣ ያው በቅርብ ነው ከፍቅረኛው ጋር የተለያየውና የሆነ አሁን ላይ እኔ ሳስብ የሆነ እኔ እንጃ ፍቅረኛ የመያዝ ፍላጎት ያለው አይመስለኝም። እንዳልኩሽ የሆነ ብዙ ችግሮች አሉበት እንደምታውቂው ልጁ እና እኔ እንጃ አሁን ስራ ምናምን ይላል እንጂ ፍቅር ብሎ የሚያስብ አይመስለኝም እንደራሴ አመለካከት። እርግጠኛ ነገር ያው እስካሁን ለኔ ያለኝ ነገር የለም። በነገራችን ላይ ብዙ ነገር እናወራለን። ደበከኝ ምናምን አይደለም። አይ አልደበኩሽም። እንዴ ያው እያስፈራራሽኝ ነው። እንደዛ ባንኮ ነው ማለት ነው። አላስፈራራም ተው። አይ እኔ እስከማውቀው ድረስ እንዳልኩሽ ከፍቅረኛው ጋር አብሶ በቅርብም ደግሞ ስለተለያየ የሆነ ያው በነገራችን ላይ ያላችሁ ነገር በጣም ክሎዝድ ነው፣ ይለያል። የሆነ አሁን ከጀማችን እናንተ እኔ ራሱ ሌላ ሰው ሆነ እንጠረጠር ነበር። እኔም እኮ ለዛ ነው ማለት እኔም አላሰብኩም፣ ግን በጣም ብዙ ሰው በጣም የሆነ ገደብ እኮ አለው አይደለ እንዴ ሰው ራሱ ሲጠይቅ፣ ግን በጣም አበዙ እና እኔ ራሴን ሁላ መጠራጠር እስክጀምር ድረስ ማለት ነው። ስለዚህ ለምን አላረጋግጠም በሚል ነው አንተንም የጠየኩት። ካንተ በላይ ደግሞ የሚቀርበው ሰው አለ ብዬ አላስብም። እስቲ ያንቺ ሀሳብ ምንድን ነው? ማለት አሁን እሱን ነው በጣም ማወቅ እየፈለኩኝ ያለሁት አሁን ላይ የእሱን ነገር ሳይሆን እስቲ ያንቺ ሀሳብ ምንድን ነው? የኔ ሀሳብ ምን ያደርግልሃል ማለት ያው ኦልሬዲ ሶስታችን ፍሬንድ እስከሆነ ድረስ አሁን የእሱን ሀሳብ እንደጠየቅሽኝ እኔ አንቺን ሀሳብ ብጠይቅሽ ችግር አለው? ከዛ አንተ ሄደህ እሱን ሀሳብ ልትጠይቀው ነው? አይ አይደለም፣ በሱ እንዳትጠራጠሪ ችግር የለውም። እኔ ምንም አላስብም። እንግዲህ አሁን ንጹህ ጓደኛዬ ነው እንደነገርኩ ነው። ሌላ ምንም እስካሁን አስቤ አላውቅም። ያው የእሱን ካወቅሽ በኋላ ነው የምታስቢው ነው? እሱን ጊዜ ነግረናል አይሻልም? እሱማ ጊዜ እንዳለ ሆኖ ያው አንቺ ደግሞ እስቲ ሀሳብሽ ምንድነው? ማለት አሁን እንዳልሽው ኖርማል ፍሬንድሊ አለ። ከዛ ያለፈ ነገር ከሱ ጋር ታስባላችሁ? ማለት ታስባላችሁ ሳይሆን አንቺ ታስቢያለሽ? እስካሁን እንግዲህ እንደዚህ አይነት ነገር አስቤ አላውቅም፣ አስበንም አናውቅም ሁለታችንም። እኔ እስከማውቀው ድረስ ማለት ነው። እኔ እስከማውቀው ድረስ ምንም ነገር እንትን ብለን አናውቅም። ግን እንደነገርኩ ነው በቃ ጥያቄ ሲበዛብኝ ነው ለምን አላወራም ያው በሰፈርም እያለፍክ ስለነበረ ደወልኩልህ እንደ ድንገት። እኔማ እንደ እውነታው ይሄን ትጠይቅኛለሽ የሚል አንድም ነገር ውስጥ ያልነበረም። ማለት እንዳልኩሽ ከዮና ጋር ሳናወራ ውለን አናውቅም። ደውሎ ራሱ የት ናት መጣም እንዴ ሊለኝ ይችላል፣ ሊደብረውም ይችላል፣ የሆነ ስራ አብረን እንስራ ምናምን እና ዛሬ ቀኑን ሙሉም ደግሞ ስላላወራን ስለዮና ነው ስትይኝ ያው እንዳጋጣሚ እያለፍኩኝ ነበረ። ከዛም ነው በቃ አንደኛ ለምን ካሜራ አላበራም ብዬ እንዲሁም አስቤ ነው የመጣሁት። እና በነገራችን ላይ ጥያቄው ያው ምን ያልጠበቅኩት ነው የሆነብኝ። እንዴ ማለት እኔ እንጃ እንዳልኩሽ የተጎዳ መሰለኝ እንደራሴ አሁን እኔ እናንተን ማሰብ ይከብደኛል። ማለት ያው እንዴት ልበልሽ ግንኙነታችሁን አውቀዋለሁ፣ የሆነ ክሎዝድ ናችሁ በጣም ማለት ነው። ግን ደግሞ እኔ እንጃ ይሄን አይለ ተታሰባላችሁ ብዬ ያው እኔ እንግዲህ በደንብ አስብለታለሁ እኔ እስከማውቀው ድረስ። ግን
አንቺ ለነገሩ እኮ ለሱ ነው የምታስቢው ሁሌም። ያው እኛ የሆነ ነገር ብንሆን ለኛ አስበሽ አታውቂም። እንዴት ማለት እንዳልኩሽ አሁን ራሱ አልሸኩ ለሱ ነው የማስብለት ነው። ለሱ ነው የማስብለት ሳይሆን አስብለታለሁ። ምክንያቱም ስንት ነገር ሆነልኝ ጓደኛዬ ነው አይደለ እንዴ? የኛን ውለታ እየረሳሽው ነው በዚሁ አጋጣሚ። ኧረ ተውዬው ችግር የለውም አንተ የሆነ ነገሩንና አስብልሃለሁ። አይ እንኳንም ካንቺ መጣ ማለት እኔ እንጃ። እንደዛ ጫካ ውስጥ ስንገባ የነበረው ያው የዩና ተቆጠረ ማለት ነው። እንደዛ ነው እያለች ያለችው። እንዴት እንደዛ ታስባለህ? ሲጀመር ማለት እኔ ለእናንተ ያለኝን እንትን ታውቃለህ። ዩአብ ከካሜራ ጀርባ ምን ያህል ሳመሰግን እንደነበረ ታውቃለህ። አይ አመሰግንሽኝ ምን ማለት ነው? ኧረ ተው። በእርግጥ ለዩና የተለየ እንትን ኑሮኝ ምናምን ሳይሆን አንተም የራስህ የሆነ እንትን አለ። በጣም ለፍተህልኛል አውቃለሁ። የሆነ ምስጋና ብቻ ለአንተ እንደማይበቃ አውቃለሁ። ግን እኔ እንጃ ያው ጊዜው ደርሶ እኔም ውለታ መላሽ አድርገኝ ነው የምለው። ከዚህ በላይ እንግዲህ ምን ማለት አልችልም። ግን እንደዚህ ሐሳብሽ እሺ ምንድነው ማለት ዮናን እኔ እንደጠይቀልሽ ነው የምትፈልጊው ወይስ? ኖ ጠይቀው ምናምን እኮ አይደለም። ይባል የምታውቀው ነገር ካለ ንገረኝ ነው የሆነ እኔም አእምሮዬን ለማሳረፍ በጣም ጥያቄ ሲበዛብኝ ወንድሜ ነው ጓደኛዬ ነው ማለት ስለሰለቸኝ የሆነ ነገር ልንገር የሆነ ነገር አለው ብልሽ ያው ከዛ በኋላ ፍቅረኛዬ ነው ትያለሽ። ኖ እንደዛ ወይ ጉዴ እንደዛ ለማለት አይደለም። ግን በቃ እርግጠኛ ሆኜ ምንም እንደማያስብ አውቃለሁ። እኔ እሱ የሆነ ሰው ጥያቄ ይፈጥርብሃል አይደለ አእምሮ ላይ እሱን ነገር እኔ በቃ ከአእምሮዬ ማጥፋት ስለፈለኩ ነው አንተን እየጠየኩ ገባ እንጂ እስቲ እሺ እንደዛ ከሆነ የሆነ ነገር ለምን አናደርግ ማለት ፕራንክ ለምን አናደርገውም? እንደዛ ከሆነ ማለት ምን አይነት ፕራንክ ማለት እኔና አንቺ አንድ ላይ እንሆንና እሱን እናስቀነዋለን። አንድ ላይ ማለት ነው ፍቅረኛዬ ናት እልና ከዛም በኋላ ያው የሆነ እናስቀነዋለን ማለት ነው። ያው በዛውም ከሰመረልን አሪፍ ሀሳብ ነው። አንተ ቀልድ እኮ አይጠገብም ራስቲ። አይ ምን ይታወቃል። በዛው ከሰመረልን ሰመረልን ነው። እንዲሁም ፕራንክ እያልን ምናምን እሱን ለማሳመን እንሞክራለን። ግን እስቲ አሁን ደግሞ እውነቱን ደግሞ ለማረጋገጥ አብረን እንሆንና ፕራንክ እናደርገዋለን። እሱ የሚሰማው ፕራንክ ነው። ዋናው ፖይንት ፕራንክ ነው እንጂ ዋናው ፖይንትማ እንዳልኩሽ ፕራንክ እኮ ነው። ከዛ በኋላ ያው ከሰመረልን ያው እሱን ለማስቀናት የሆነ ነገሮች ይደረጋሉ። ምንድነው የምታወራው ዛሬ? ግን ጤነኛ ነህ? እንዴት ሰላም አይደለ? አይ ባይዘው አሪፍ ሀሳብ ነው ያመጣሁት። ፕራንክ ብለህ እዚሁ እኔም ፕራንክ ልታደርገኛ? አይ አንቺን ሳይሆን አሁን ለምሳሌ ዮናን የሆነ ሰዓት ላይ የምናገኝበት ሰዓት ፍቅረኛዬ ናት ምናምን ብዬ እነግረዋለሁ። ወይም አንድ ላይ ሆነን የሆነ አክሽኖችን እየወሰድ እሱን ለማስቀናት እንሞክራለን። እንዳልኩሽ ደግሞ ያው በዙ ምን ይታወቃል የሰው ልጅ እኮ ወደ ምን እንደሚያመራ አናውቅም። እሱን ለማስቀናት ቀን በቀን ስንገናኝ የሆነ ነገር ሲፈጠር ወጥም ማለት ጭራሽ ልስመኝ ነው እንዴ? አማን ምን አይነት ቀልድ ነው? እኔ ለዚህ ነው እንደጠራሁት። ታዲያ ምን ማለት ነው? ሰው ያየን ነው። አይ እኔ እሄዳለሁ እንደዚህ በቃ እሺ ቁጭ በይ። ፕራንክ ነው አየሽ። በቃ እንጂ እንደዚህ ነው ፕራንክ። እሱንም እኔ አንቺን አሁን ስጠጋሽ መታሽኛ። በቃ እሱንም እንደዚህ ነው ፕራንክ እናድርጋለን። ፕራንክ ምናምን ብለን ቁም ነገር ሳወራ ሰው ያየን ነው። ምን ሆነሽ ነው? ቁም ነገር እና ቀልድ እንለይ እንጂ ታዲያ እኔ እንደዚህ አይነት ነገር እንደማልወድ ታውቃለህ። በቃ እንደዚህ ነው እሱንም እናሳምነው ያልኩሽ። እንደዚህ እዚሁ ፕራንክ አደረኩሽ ማለት ነው። አንቺ ምን ሆነሽ ነው እንዴ? እሱም ፕራንክ እናድርገው እያልኩሽ ነበራ። እዚሁ አንቺን ፕራንክ አደረኩሽ። በጣም ይቅርታ። በጥፊ መታሽ በሰው ፊት። እኔ እንጃ ታውቃለህ፣ እንደዚህ አይነት ቀልድ አልወድም። ይቅርታ፣ እውነት አላሰብኩም እንዴ። እኔ በቃ ለጠየቅሽ ነገር እኮ አንድ አማራጭ እኮ ነው የነገርኩሽ። አብረን ሆነን እሱን እናስቀነዋለን ያልኩሽ እኮ። እሱ ጥሩ ሀሳብ ነው፣ ግን የሆነ ንግግርህ እና ድርጊት ምን አደረኩኝ? አይ ፕራንክ መሆኑን አላወኩም። እውነት በጣም ይቅርታ። እሺ ኤኒዌይስ ችግር የለውም። ግን ያው አሁን መች ነው የምትገናኙት? ማለት ቅድም አውርታችኋል? አውርተን ነበረ። ቆይ ልረጋጋሽ። ያው እውነት በጣም ይቅርታ። የማይሆን ነገር አደረኩኝ። ያልጠበኩትን ነገር ነው ያደረግሽው ማለት። እሺ ሻው መች ነው እሱን የምታገኙት? ቅድም አውርቻለሁ እና ያው እሱም ስራ በዝቶበታል አይመቸው። እኔም አሁን ፀጉር ቤት ገብቼ ነገ እንገናኛለን ተባብለናል። እና በቃ እኔ እንደነገርኩ ነው አእምሮዬን
እንትን ማድረግ ስለምፈልግ ያው ጥሩ ነገር ነው። እሱም ፈታ ይልበታል ነው ፈታ እስቲ እናየዋለን። እኛም እንፍታታበታለን። አሁን እኔ እንዳደረከኝ ማለት ነው። አንቺ እንዳደረኩሽ አንተ ግን እኔ እንጃ። እኔ እንግዲህ ያስከፍታኛለች። ሰው እያየን ነው በጥፊ መታሽኝ። ያው በጣም ይቅርታ በምን እንደምትክሽኝ አላውቅም፣ ግን እስቲ ዮናን በጣም ፕራንክ እናደርገዋለን። በጣም ተቀራርበን ማለት ነው። ችግር የለውም። እኔ እሱን እንዲህ ነው የምፈልገው፣ የእሱን ሪአክሽን ማየት ነው የምፈልገው። ሌላ ምንም አልፈልግም። ማሳመን ባይዘይ ሰው እያየን ነው እና እንጃ ምን እንደማደርግ አላውቅም። የሆነ በጥፊ ከመታሽኝ በኋላ ደግሞ እንዳለ ምን አስበው ነው እያሉ ነው። እና እስቲ በሀሳቡ ተስማምተሻል ማለት ነው? እኔ ተስማምቻለሁ፣ ግን በእውነት በጣም ይቅርታ። እሺ ያው አንዴ መታሽኝ እኮ በቃ እንግዲህ ምን ታረጋዋለህ? አንዴ ከመታሽኝ በኋላ እስቲ እንዳልኩሽ ግን በጣም እንቀራረባለን እኔና አንቺ። ከዛም በኋላ ዮናን ከተቻለን ጥግ ጋር ቁጭ አድርገን ነው እኔና አንቺ አብረን ሆነን ከዛም በኋላ እንፈትነዋለን ማለት ነው። ያው ኦሬዲ ሊያወራም ይችላል፣ ግን ደግሞ እኔና አንቺ አሪፍ ሆነን ነው እሱ ነው ችግር የለውም መፈተን ያለብን። እሱ ችግር የለውም እንደነገርኩ። እሺ ከዛስ በኋላ እኔ አሰብኩኝ እሱ ካወራስ በኋላ ነገርኩ እኮ ያ አይደለም እሱን ሳይሆን እሺ እሱ ፕራንክ ስናደርገው እንደሚወድሽ ቢያወራ ምንድነው? አያወራም። በምን እርግጠኛሽ? ምንም ነገር እኮ የለም። ይገባ እኔ እኮ ሲጀመር አውቃለሁ ሰው ነው እንጂ እኔን እንደዚህ እንትን እንድል ያደረገኝ ምንም እንደማይኖር እኔ በጣም እርግጠኛ ነኝ። የምናየው ይሆናል። እሱን ያው ካሜራ እንደጀመር ካሜራ ላይ እንጨርሰዋለን። ችግር የለም። እስቲ ያው ውድ ቤተሰቦቻችን የተፈጠረውን አይታችሁታል። እንግዲህ ያው በጥፊ ብላኛለች። እስካሁን ፊቴ ይወጣ ምንም እንትን እያለኝ አይደለም፣ አሁን ላይ እየታወቀኝ አይደለም። ግን እስቲ በደንብ ታሳክመኛለሽ ብዬ ነው የማስበው። እና እስቲ ዮናን ደግሞ እንዳሰብነው አንድ ላይ ሆነን ፕራንክ እናደርጋለን ማለት ነው። አዎ በሚገባ አንድ ላይ ሆነን እና ያው ለዚህ ነው ማለት ነው የጠራሽ። በቃ የምፈልገውን ነገር አግኝቻለሁ። በቃ አመሰግናለሁ። እስቲ እናያለን። ለመታች ጥፊ ግን ከካሜራ ጀርባ እናወራበታለን በዚሁ አጋጣሚ። እና እስቲ ያው ውድ ቤተሰቦቻችን እስቲ የሚፈጠረውን አብራችሁን ተመልከቱ።